እናመሰግናለን። እንዴት አደራችሁ? ብዙ ተብሏል። ብዙ ማውራት አያስፈልግም። እንግዲህ የተከበራችሁ ከየሴክተር መስሪያ ቤቱ የመጣችሁ እንግዶች፣ የተከበራችሁ የማህበሩ አባላት፣ ክቡራንና ክቡራት፣ ሰብአዊ አገልግሎት የሰብአዊ አገልግሎት በጎ ፈቃደኞች ማህበር የረዥም ጊዜ በቀይ መስቀል የሰብአዊ አገልግሎት ልምዳቸውንና ከላብ እስከ ደም ጠብታ እርዳታቸውን ደከመኝ ሰለቸኝ አሁን ማረፍ አለብን ሳይሉ ትናንታቸውን፣ ዛሬያቸውን እንዲሁም ነገያቸውን ለሰብአዊነት በማለት በህመም የወደቁትን ለመደገፍ ረዳት የሌላቸውን መራቂ አዛውንቶቻችንን ከጎናችን ለማለት ከዚህ ቀደም ያካበቱትን በሽታ የመከላከል ዘዴ፣ የአመራርና ስራ ፈጠራ ክህሎት ለተለያዩ የማህበረሰብ ክፍሎች ስልጠና እየሰጠን የጀመርነውን የደም የአይን ብሌንና ሌሎች ቁሳዊ ሁሉንም ሞራላዊ አገልግሎቶች ድጋፍ አድራጊ ማህበራት፣ ድርጅቶች እና ባለድርሻ አካላት ጋር በመሆን ነገም እንቀጥላለን። በሀገር ግንባታ የበኩላችንን እንወጣለን ብሎ የተነሱትን የሰብአዊ አገልግሎት በጎ ፈቃደኞች ማህበር መንገዳችሁ ረዥምና ውጣ ወረድ የበዛበት ቢሆንም ለበጎ የተጀመረ ተሻጋሪ ነውና በርቱ፣ ከጎናችሁ ሆነን እንደግፋችኋለን ለማለት እንወዳለን። በተጨማሪም በተለያዩ የሀገራችን አካባቢዎች በነዳጅ አከፋፋይነት፣ በግንባታ ማሽን አስመጪነት፣ ጥራቱን የጠበቀ ስፖርት የተሽከርካሪ ቅባትና ዘይት አስመጪነትና በተለያዩ ስራዎች የተሰማራው ድርጅታችን ሳውሳ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ካደረገው ድጋፍ ወይም ባደረገው ድጋፍ ደስታ እየተሰማው ወደፊትም ማህበረሰብንና ሀገርን ለሚገነባ አኩሪ ተግባር ከአነም ዓለሙ ቢዝነስ ግሩፕ አንዱ የሆነው ሳውሳ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር በድርጅቱ እና ታታሪ የማኔጅመንት አባላቱ ስም ድጋፍ አጠናክሮ ለመቀጠል ቃል እየገባ እስከ ደም ጠብታ የጀመራችሁትን ድጋፍ ጠንክራችሁ ቀጥሉ፣ ከጎናችሁ ነው ይላል። አመሰግናለሁ።